ነው። እንግዲህ ዛሬ ቪዲዮ ይዤላችሁ የመጣው የአማርኛ ፊደላቶች ከተወሰኑ ቦታ አደባልቄ አምጥቻቸዋለሁ። በአልፋቤት ሳይሆን አደባልቄ ያመጣኋቸው አዲስ ቃል ለመመስረት ያህል ማለት ነው። ባለፈው ተከታታይ ቪዲዮ አይተን ነበረ በአማርኛ ቃላት ምስረታ። እነዚህ ደግሞ የእሱ ቀጣይ ነው። እናንተ ሞር ቃላት ምስረታ ላይ እንድትጎብዙ ብዬ ነው የተደጋጋሚ የሰራሁላችሁ ያለው። ቪዲዮዎችን በስትክክል እስከ መጨረሻ እዩት፣ አትሰላችሁ። በጣም የሚጠቅማችሁ ነገር ነው ማለት ነው። እንግዲህ ዛሬ እንዳልኳችሁ እነዚህ ፊደላቶች ተጠቅመን ቃል እንመሰርታለን። እነዚህ ፊደላቶች ከላይ ወደ ታች አንዴ እናንብባቸው አብረን። ሀ ለ ሀ መ ሰ ረ ሰ ሸ የ ደ ጀ ገ ጠ ጨ። ይኸው እዚህ ጋር ሸ ብሎ የነ ያለ ሸ ብሎ ቀ ነው፣ ግን እኔ ቆራርጬ ነው ያመጣሁላችሁ ከተለያዩ ቦታዎች በደንብ እንድትረዱትና አዲስ ቃል እንዲኖር ብዬ ተደጋጋሚ እንዳይሆን እንደባለፈው ለዛ ብዬ ነው ቆርጬ ያስገባሁት። እስኪ አብረን አሁን ወደ ቃላት ምስረታው እንሄድ። የመጀመሪያው ህመም ይላል። ህመም ህ ስድስተኛው ፊደል ነው። ህ ማ የመጀመሪያው ፊደል የመጀመሪያው፣ ም ደግሞ ስድስተኛው አንድ ላይ ሲሆኑ ህመም ህመም። ህልም ህልም ስንል ደግሞ ሶስቱም ስድስተኛ ናቸው። ሶስቱም ስድስተኛ ህ ስድስተኛ፣ ል ስድስተኛው፣ ም ስድስተኛ ነው። ህልም ህመም ህልም። እነዚህ ሁለቱም ባለ ስድስት ፊደላቶች ናቸው። ቀጣይ የሚሆነው ሐምሌ። ሐምሌ ስንል ግን ሀ አንደኛው ነው የመጀመሪያው ነው። ም ስድስተኛው ነው። ሌ ደግሞ አምስተኛው አንድ ላይ ሲሆኑ ሀ ም ሌ ሐምሌ። ሐሙስ ሐሙስ ስንል ደግሞ ይሄኛው ሐመር ውሃ ነው የወሰድኩላችሁ። ሀ የመጀመሪያው፣ ከዛ ቀጥሎ ያለው ማን ነው? ሙ ነው። ሁለተኛ ሙ፣ ከዛ ስድስተኛ ስ አንድ ላይ ሲሆኑ ሐሙስ ሐሙስ። ከዛ ኃይሌ። ሀ የመጀመሪያው፣ ይ ስድስተኛ፣ ሌ ደግሞ አምስተኛ አንድ ላይ ሲሆኑ ኃይሌ ሀ ይ ሌ። ቀጥለን የምናየው ምጣድ። ም ስድስተኛ፣ ጣ አራተኛ፣ ድ ደግሞ ስድስተኛ ምጣድ ምጣድ ምጣድ። ከነዚህ አንወጣም። ከነዚህ ድንበር ወጥተን አይደለም እየጻፍን ያለ ነው። ከነዚህ ውስጥ ነው። በደንብ አስተውላችሁ እዩት፣ እናንተም እየጻፋችሁ። ከዛ ግመል። ግ ስድስተኛ፣ መ የመጀመሪያው፣ ል ስድስተኛ አንድ ላይ ሲሆን ግመል ግመል ግመል። ከዛ ግጥም። እነዚህ ሶስቱም ደግሞ ስድስተኛ ፊደል ናቸው። ግ ጥ ም ግጥም ግጥም አንድ ላይ ሲሆን ግጥም። ቀጣይ ጎጃም። ጎ ሰባተኛ፣ ጃ አራተኛው፣ ም ስድስተኛው አንድ ላይ ሲሆን ጎ ጃ ም ጎጃም ጎጃም። ቀጣይ ቪዲዮ የሚሆነው ምስር። ም ስድስተኛው፣ ስ ስድስተኛ፣ ርም ስድስተኛ ነው አንድ ላይ ምስር ምስር።
እሺ ይቅርታ፣ እዚህ መሀል ላይ አንድ እንትን ተቆርጦ ነው ሳይጻፍ ቀርቶ ነው። ቀጣይ የሚሆነው ደግሞ ሲሳይ ሲሳይ ሲ ሶስተኛ ሳ አራተኛ ይ ስድስተኛ አንድ ላይ ሲሆን ሲሳይ ሲሳይ። ቀጣይ የሚሆነው ጨለማ ጨ የመጀመሪያው ለ የመጀመሪያው ማ አራተኛ አንድ ላይ ሲሆን ጨለማ ጨለማ። ይህ ባለ ሶስት እግሩ ጨ ይባላል፣ እንዳረሱት ጨ ይባላል። ከዛ ለ ነው። ከዛ አራተኛ ማ። በመቀጠል የምናየው ምላስ ም ስድስተኛ ላ አራተኛ ስ ደግሞ ስድስተኛ አንድ ላይ ሲሆን ምላስ ምላስ። ቀጥለን የምናየው ጨመረ ጨ የመጀመሪያው መ የመጀመሪያው ረ የመጀመሪያው ሶስቱም የመጀመሪያ ናቸው። ድምጻቸው ደግሞ ጨመረ ጨመረ። ቀጥለን የምናየው ግማሽ ግ ስድስተኛ ማ አራተኛ ሽ ደግሞ ስድስተኛ አንድ ላይ ሲሆን ግ ማ ሽ ግማሽ ግማሽ። ቀጣይ የሚሆነው ጀማል ጀ የመጀመሪያው ማ አራተኛ ል ስድስተኛ አንድ ላይ ሲሆኑ ጀ ማ ል ጀማል። እሺ ሽጉጥ ሽ ስድስተኛ ነው። ሽ ስድስተኛ ጉ ሁለተኛ ጥ ደግሞ ስድስተኛ አንድ ላይ ሲሆኑ ሽጉጥ ሽጉጥ። ሰላሳ ሰ የመጀመሪያው ላ አራተኛው ሳ አራተኛ ሰላሳ ብለን ስንጽፍ እነዚህን ቃላቶች እንጠቀማለን። ሰላሳ። ቀጣይ የምናየው ሰላሌ ሰ የመጀመሪያው ላ አራተኛው ሌ አምስተኛ አንድ ላይ ሲሆኑ ሰላሌ። ይህ የቦታ ስም ነው። አዲስ ለሆነባችሁ የቦታ ስም ነው። ቀጣይ የሚሆነው ድግስ ድ ስድስተኛ ግ ስድስተኛ ስ ስድስተኛ አንድ ላይ ሲሆን ድግስ ድግስ። ድራማ ድ ስድስተኛ ራ አራተኛ ማ አምስተኛ አንድ ላይ ሲሆኑ ድራማ ድራማ። እሺ ቀጣይ የሚሆነው ጉማሬ ጉ ሁለተኛ ማ አራተኛ ሬ አምስተኛ ጉማሬ። ስለዚህ ድምፁ ከየትም አይመጣም። ፊደላቶቹ ስንተኛ እንደሆነ ካወቃችሁ አጣምሮ ማንበብ በጣም ቀላል ነው። ልምድ ል ስድስተኛ ም ስድስተኛ ድ ስድስተኛ ሶስቱም ስድስተኛ ናቸው። አንድ ላይ ሲሆኑ ልምድ። የመጨረሻው ጥያቄ ምልክት ያደረኩባችሁ በራሳችሁ እስኪ ኮመንት ላይ ጻፉልኝ። ከነዚህ ፊደላቶች ሳትወጡ አዲስ ቃል የቻላችሁትን 10 መጻፍ ትችላላችሁ። ኮመንት ላይ ጻፉልኝ። ግን ከነዚህ ፊደላቶች ሳትወጡ ማለት ነው። እና ለዛሬ እዚህ ላይ ይብቃን። ሰላማችሁ ይብዛ።
በቀጣይ ቪዲዮ እንገናኛለን።